ፍቅር የሚለካው በልብ እንጂ በሰዓት አይደለም። እንግዲህ ሰዓት መስጠት ሳትሺ ቀርተሽ ለሚፈጠረው ነገር ለልጆችሽ ፍቅር ሰዓት ባለመስጠትሽ የልጆችሽ ፍቅር ጎድሏል ማለት አንችልም። ፍቅር በልብ ነው ያለው። ፍቅር በልብ ነው የሚሰጠው። የሰዓቱን ጉዳይ ቅድም ባነሳናቸው ሀሳቦች አስተካክለሽ ከልብሽ የሚዘንበውን የልጆችሽን ፍቅር እንደሚደርሳቸውና እንደምትሰጫቸው አስበሽ ካልተገባ ገልትና ካልተገባ ጊዜን እኮ ለልጆቼ ነፈኳቸው ከሚል ሳትቺ ስለሆነ የምታደርጊው ማለት ነው። ችላችሁ የምታደርጉ ሰዎች ጭራሽ እናንተን አይመለከትም። ከልጆች ጋር የሚደረግ ቆይታ ጥራት እንጂ ብዛት አይደለም። ይሄን ቪዲዮ የምሰራው በተለያየ ምክንያት ከልጆችሽ ጋር ረጅም ሰዓት ማሳለፍ የማትችይ እናት ወይም ደግሞ በስራ ውጥረት ላለሽና ለልጆቼ እኮ ጊዜ አልሰጠኋቸውም፣ ለልጆቼ እኮ በቂ ሰዓት አልሰጠኋቸውም እያልሽ ለምትብሰለሰይ እናት የተወሰኑ ፖይንቶችን ላነሳልሽ ወደድኩኝ። አንዳንድ ጊዜ ቀኑን ሙሉ ከነሱ ጋር ሁሎ ስልክ ላይ ከማሳለፍ ይልቅ የተመጠነና የተመረጠ 10 ደቂቃ ለልጆቻችን መስጠት በጣም ዋጋ አለው። ስለዚህ ይህንን ተገንዝበሽ ከገልት ወይም ደግሞ ራስን ከመውቀስ ወጥተሽ ባለሽ ከልጆች ጋር በተገናኘሽበት ሰዓት 10 ደቂቃ የሚሆን 15 አንቺ ሰዓት መድበሽ ከማንኛውም ጽዱ የሆነ በጣም ስፔሻል ሰዓት ከልጆችሽ ጋር አሳልፊ። ይሄ ነገር ከልጆቼ ጋር እኮ አላሳለፍኩም፣ ለልጆቼ እኮ በቂ ጊዜ አልሰጠኋቸውም የሚለውን ነገር ይሄንን እለት ካደረግሽው ይህን ክፍተት ሊሞላልሽ ይችላል ብዬ አምናለሁኝ። ሁለተኛው ምግብ ስታበሲ ወይም ደግሞ የተለያዩ ነገሮችን ቤት ውስጥ ስትሰሪ ከአንቺ ጋር እንዲሆኑና የምትሰሪውን ነገር አብሮሽ እንዲያከናውኑ አድርጊ። ይህም ለምን ይረዳሻል? እንግዲህ ያለሽ ሰዓት ሌላ ስራዎች ላይ የምታሳልፊው ስለሚሆን ረጅም ሰዓት በስራ ተጠምደሽ ነው የምትዩ። ልክ ቤት ስትገቢ ግን ምግብ ማብሰል ሊሆን ይችላል፣ ቤትሽን ማየት ሊሆን ይችላል። የተለያዩ ስራዎች ላይ ስትጠመጂ እሱም ደግሞ ተጨማሪ ሌላ ሰዓት መንሳት እንዳይሆንብሽ ለልጆችሽ ምግብ ስታበሲም ሌላ ሩቲኖችንም ስታደርጊ ልጆችሽ አብረው እንዲሳተፉ አድርጊያቸው። እግረ መንገዱን ሙያውንም እንዲማሩት ስራም እንዲለምዱም ይረዳቸዋል። በዋናነት ደግሞ በተለያየ ምክንያት የተነፈጉትን ሰዓት እንዲያገኙና ከአንቺ ጋር ጥሩ ጊዜ እንዲያሳልፉ ያግዛቸዋል ማለት ነው። ሌላው ደግሞ ትምህርት ቤት ማድረስ የምትችይ ከሆነ ጠዋት ለስራ ስትወጪ አንቺ አድርሻቸው። እንደው የግድ ካልሆንብሽ በስተቀር ለሰርቪስ አትስጫቸው። ትምህርት ቤት አብራችሁ ስትሄዱ ትምህርት ቤት እስክደርሱ ድረስ በጣም ብዙ ነገሮችን ከልጆችሽ ጋር መጫወት ትችያለሽ። ሰርቪስ ውስጥ ያሳለፉትን ነገር ሲያወሩሽ፣ ትምህርት ቤት ውስጥ ያሳለፉትን ነገሮች ሲያወሩሽ ልጆችሽን ለማየት የልጆችሽን ውሎ ለመገምገም እያንዳንዱ ቀናቸው ምን እንደሚመስል ለመረዳት ይጠቅምሻል። ከዛም ደግሞ ከልጆችሽ ጋር ያንንም ቆንጆ ሰዓት ለማሳለፍ በጣም ስለሚረዳሽ ስራዬ ብለሽ ጧት ሰርቪስ ትተሽ አንቺ ለማድረስ ሞክሪ። በጣም ትልቅ ለውጥ ታገኛለሽ። ሌላው ከመተኛታቸው በፊት ያለን ሰዓት ነው። ከመተኛታቸው በፊት የምንሰጣቸው 5 ደቂቃ ሌሊታቸውን ሰላማዊ ሆኖ እንዲያልፍ በጣም 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 ጥቅም አለው። እንግዲህ እንደዚህ አስበነው አናውቅም። እውነት ለመናገር እኔም አስቤው አላውቅም። ግን ሳይንስ እንደሚለው ለልጆች ስመን ስቶሪ ታይም ካላቸው ስቶሪ ነግረን አሻሽተን ደባብሰን ስናስተኛቸው በጣም የተለየ ጥሩ የሆነ ሌሊት እንዲያሳልፉ ይረዳቸዋል። አንቺ ደግሞ የበለጠውን ሰዓት አንሶኛል ወይም ደግሞ ለልጆቼ በቂ ጊዜ አልሰጠኋቸውም ስለሆነ ጥያቄሽ አንደኛውም ሰዓት መስጫ ሰዓታችን ይሄኛውን ሰዓት መጠቀም እንችላለን። ማታ ሲተኙ ግቢና ተኝ ብሎ ወይም ደግሞ ሌላ ሰው አስገቡና አስተኟቸው ከማለት ይልቅ 5 ደቂቃና 10 ደቂቃ ብዙ አይደለም። እሱን ደቂቃ ወስደሽ ከልጆቹ ጋር አብረሽ ገደም ብለሽ ጸጉራቸውን ደባብሰሽ፣ ያው እንግዲህ እንዴት እንደሚተኙ ለማስረዳት ፈልጌ አይደለም፣ ሀሳቡን ለመንገር ነው። እስኪተኙ እንቅልፍ እስኪወስዳቸው ድረስ አብረሻቸው አሳልፈሽ ካስተኛሽ በኋላ ወደ ተለመደው ተግባርሽ መግባት ትችያለሽ። እሱም ለልጆችሽ ሰዓት መጨመሪያ መንገድ ይሆንሻል ማለት ነው። የመጨረሻውና ጥሩ ነገር ፍቅር የሚለካው በልብ እንጂ በሰዓት አይደለም። እንግዲህ ሰዓት መስጠት ሳትሺ ቀርተሽ ለሚፈጠረው ነገር ለልጆችሽ ፍቅር ሰዓት ባለመስጠትሽ የልጆችሽ ፍቅር ጎድሏል ማለት አንችልም። ፍቅር በልብ ነው ያለው። ፍቅር በልብ ነው የሚሰጠው። የሰዓቱን ጉዳይ ቅድም ባነሳናቸው ሀሳቦች አስተካክለሽ ከልብሽ የሚዘንበውን የልጆችን ፍቅር እንደሚደርሳቸውና እንደምትሰጫቸው አስበሽ ካልተገባ ገልትና ካልተገባ ጊዜን እኮ ለልጆቼ ነፈኳቸው ከሚል
ሳትቺ ስለሆነ የምታደርጊው ማለት ነው። ችላችሁ የምታደርጉ ሰዎች ጭራሽ እናንተን አይመለከትም። አንዳንድ ጊዜ እንግዲህ ከዚህ ጋር ባያያዝም ለዚህ ርዕስ ራሱን ችሎ ፕሮግራም እሰራለታለሁ። ግን እቤት ውስጥ ሆነሽ ሙሉ ጊዜሽን ለልጆችሽ ሰጥቻለሁ ብለሽ ግን አንቺ ያለሽው ሶሻል ሚዲያ ላይ ከሆንሽ ኢት ኢዝ ኤ ቢግ ሼም ፎር ዩ። እንደዚህም አይነት እናቶች ካላችሁ ደግሞ ይሄ ለእናንተ ቢግ ሼም ነው። ግን ደግሞ በተመሳሳይ በስራ እየባከንሽ ለልጆችሽ እየደከምሽ በተለያየ ምክንያት አንቺ ብቻ ከሆነ ለልጆችሽ ያለሻቸውና ያን የምትደክሚው ለነሱ ሆኖ ግን ደግሞ ስቲል ለነሱ ፍቅር በቂ አልሰጠውም፣ ለነሱ ልጆቼን እኮ አልወድም፣ ለልጆቼ እኮ ሰዓት አልሰጠውም። ስለዚህ ለአንቺ እነዚህ ያነሳናቸው ፖይንቶች በጣም ጠቃሚ ናቸው። እነዚህን አድርጊና ለልጆችሽ የተቻለሽን እያረግሽ እንደሆነ አስበሽ ከመጨነቅና ካልተገባ ራስን መውቀስ ራስሽን ጠብቂ እላለሁ። በጣም አመሰግናለሁ። እስቲ እዚህ ላይ ምንድነው የሚሰማችሁ? በስራ ተጠምዳችሁ ያላችሁ እናቶች ለልጆቼ እኮ ጊዜ አልሰጧቸውም ብላችሁ እየተጨነቃችሁ ነው የምትኖሩት ወይንስ የተወሰነ ነገር ሞክራችሁ አስተካክላችኋል? ይህንን ኮመንት ላይ አስቀምጡልኝ። የነበረን ጊዜ ይህን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።